በዝሙት የምትቸገር ከሆንክ ማግባት አለብህ ማለት ነው። እድሜ 30 ቤት ደርሶ ማታገባ ከሆነ ሰይጣንን እየጋበዝከው። እናንተ የሚያስፈልጋችሁ ሰበካ ሳይሆን የተፈጥሮ ለውጥ ነው የሚያስፈልገው። በዝሙት የምትቸገር ከሆንክ ማግባት አለብህ ማለት ነው። እድሜ 30 ቤት ደርሶ ማታገባ ከሆነ ሰይጣንን እየጋበዝከው። አንዳንድ ሰው እድሜው 30 ነው፣ ስራ አለው፣ ግን በዝሙት ትቸገራለህ ይላል። ይሄ የእውቀት ማነስ ያመጣው ጣጣ። ምን ልትሆን ነው ማለት አንተ እንግዲህ በእኛ ሃይማኖት ምንኩስና የለም፣ ጵጵስና የለም። ምን ልትሆን ነው የፈለገው? ስለዚህ ሰው ማግባት በሚገባው እድሜ ሲደርስ ያግባ ይላል። ስታገባ ትገላገላለህ ማለት ነው። ለዛ በመቀጠል ወንድማችን ሙዓዝ መሐመድ በጣም እጸልያለሁ ግን በኃጢአት ወድቃለሁ፣ እደክማለሁ፣ ለመበረታት እፈልጋለሁ፣ ለመጸለይ እፈልጋለሁና ይደክመኛልና ምን ላድርግ? ምንድነው የምትመክረኝ? ከመጽሐፍ ቅዱስ አንገል ነው የሚለው። ዩቲዩብ ውስጥ ገብተህ አንዳንድ ወሳኝ ትምህርቶችን ብትማር መልካም ነው። በዛ በዋነኛው ዩቲዩብ እዛ ዩቲዩብን ከፍተህ ሰርቹ ላይ በአማርኛ የወንጌል እውነት ቤተክርስቲያን ብለህ ጻፍ። የወንጌል እውነት ቤተክርስቲያን ብለህ ስትጽፍ ይመጣል። ወይ ደግሞ በእንግሊዝኛ ዳዊት ፋሲል ሚኒስትሪ ብለህ ስትጽፍ ይመጣል። ወይ እዚሁ ሊንኩን ሰጥተውሃል፣ ሊንኩ ውስጥ ታገኘዋለህ። ገብተህ አንዳንድ ትምህርቶችን ብትማር ሳታውቀው ነፃ ትወጣለህ። ሳታውቀው እየሰማ ካለብህ ነገር ሳታውቀው እየወጣ እንዴት እንደሄደ ሳታውቀው። አንድ ነገር ልንገራችሁ፣ የዘላለምን ጥፋት የዘላለምን ፍርድ በራሳችን ጥረት ማስቀረት እንደማንችል ሁሉ የኃጢአትንም